ገደኛ ኃይለኛ ፍቅሯ ሸብቦ ሸብቦ ከባህሩ ከውቅያኖስ የተደፈቀኝ ስቦ እግርህን ሰብራለሁ እንዳትንቀሳቀስ። አሁን ለኔ የሚሆን ልብስ አለ? ጓደኛዬ ዴልቲቨሪ ስራ አገኘች እና የሳፋሪኮም ሲም ካርዶችን መሸጥ ጀመርኩ። ምነግር ነገር ህይወት ተሻሽሏል ነው። ከጫካ ከወጣን በኋላ ተለውጠናል። ጃኒ ማናት? ጃኒ ማናት? በስልክህ እወድሃለሁ ብላ ይላከችልህ? በጣም ነው ደስ ያለኝ። ተገላገልኩ። ብታምንም ባታምንም አንድ ቀን ነው ክላስ የገባሁት። ደግሞ ቴንክስ ፎር ቻት ጂፒቲ። እንዴት ሆነልህ የትላንቱ ትሬድ? ባክ እንዳሰብኩት አልነበር። ምን ነው? ምን ተፈጠረ? I opened the buy but the market say goodbye. በጣም እንቅልፍ እያስቸገረኝ ነው። ፓርላማ ሄጄ ልተኛ መሰለኝ። ለሴቶች ምን ምክር ትሰጣቸዋለህ? ወንድ ልጅ በጦርነት እያለቀ ነው። ጦርነት ይቁም ብላችሁ ሰልፍ ውጡ፣ አለዛ ባል ቀርቶ አባል አይገኝም። ቀበሌ መታወቂያ ለማውጣት ሄጄ መታወቂያ ያልያዘ አናስገባም አሉኝ። ቺምፓንዚ ይሙት። የከተማ ኑሮ ወደት ነው። ጫካ ለገባ ነው ከአንበሶች ጋር ለመኖር ግን መንግስት ጦር ያዘመተብናል። ጥይትም ያቧክናል። በፍርሃት እዚሁ አለን። እኔ እኮ ምንድነው መንገድ ላይ ሰው የሚያፈጥብኝ አላለሁ። ቆንጆ መሆኔን ረሳዋለሁ። እኔ ደግሞ አንዳንዴ ፋዘር ኢትዮጵያ ውስጥ ሀሪፍ የሥራ ዘርፍ ምን ይመስለውታል? ፓርላማ መግባት ነው አልጄ። ደሞዝ እየበላ የህዝብ ችግር ላይ ትተኛለህ። እሱ ጥሩ ይመስለኛል። ይህን ወደ ፓርላማ ያስገቡት ማን ነው? ከፍቅረኛህ ጋር ማድረግ የሌለብህ ነገር ምንድነው? ከሚስት ጋር ማስተዋወቅ። ልክ ቤት እንደገባህ ሚስት አርግዛለሁ ብትል ምን ታደርጋለህ? ወተት ልገዛ ነው ብዬ ተመልሼ እወጣለሁ። ፈለጉን ከዳር እስከ ዳር እኛ ረዳ ልጆች ያለነው ሸገር ይሉናል ያሙናል። ምነው ቀዘቀዙ በሸገር ተባልን ተከዙ። የአራዳ ከተማ ፊት ማያቋትም ውቤት አዲስ